እስኪ ዛሬ ሪማርካብል የሚባለውን ታብሌት አብረን አንቦክስ እናድርግ። የገዛሁት ኦፕን ቦክስ ነው። እንደምታዩት ካርቶኑ ትንሽ ጨምደድ ብሏል። ይሄ ታብሌት እንግዲህ የተሰራው ኖት ለመያዝ እና አርቲስቶችን ታስቦ የተሰራ ታብሌት ነው። ዲስትራክሽን ፍሪ የሆነ ታብሌት ነው። ቲክቶክ ብትሉ፣ ፌስቡክ ብትሉ፣ ዩቲዩብ ብትሉ ምንም ነገር አይሰራም ከኖት ከመያዝ እና ከመጻፍ ውጭ ማለት ነው። ስለዚህ የፕሮዳክቲቪቲ ታብሌት ነው። ፕሮዳክቲቪቲ ብቻ ላይ ያተኮረ ታብሌት ነው። በጣም ኳሊቲ የሆነ እቃ ነው። በጣም ቀጭን ነው። አብሮት ፔን ይመጣዋል። ችግሩ ምንድነው? ሀብታሞችን ብቻ ኮንሲደር አድርጎ የተሰራ ታብሌት ነው። በጣም በጣም ውድ ነው። ታብሌቱ ግን ወረቀትና እስክሪብቶ አይነት ፊል አለው። ፔኗ ራሱ ከጀርባ እንደ ላጲስ ሆና ታገላግላችኋላችሁ። ስትሳሳቱ ብትጽፉትን ነገር እንዳለ ኖታችሁን እዛው ላይ ሴቭ ያደርግላችኋል። አይዲያ ሲመጣላችሁ ጆት ማድረግ ትችላላችሁ። በጣም ቆንጆ ታብሌት ነው። ግን በጣም ኤክስፔንሲቭ ነው። የተሰራበት ማቴሪያል በጣም አሪፍ ነው። ከብረት ነገር ነው የተሰራው። አልሙኒየም ነክ ነገር ነው።